ዛሬ ደግሞ ዓለም ላይ ብዙ መስጊዶች የሚገኝባቸውን 10 ሀገሮችን አሳውቃቸዋለሁ። ሁሉም የአላህ ቤት ነው ማሻአላህ እያላችሁ በደም ሼር፣ ኮፒ፣ ሊንክ፣ ሪፖስት እያደረጋችሁ እስከ መጨረሻው አብራችሁን ቆዩ። 10ኛ የመን ስትሆን በሀገሯ ላይ 50 ሺህ መስጂዶች ይገኛሉ። 9ኛ አረብ መሳዮቹ ግን አፍሪካዊ የሆኑት ሞሮኮች ሲሆን በሞሮኮ ውስጥ ደግሞ 53 ሺህ መስጂዶች ይገኛሉ። ማሻአላህ 8ኛ አይበገሬዎቹ ኢራን ሲሆን በኢራን ውስጥ ከ60 ሺህ በላይ መስጂዶች ይገኛሉ። 7ኛ ደግሞ የባባ ኤርዶጋኑ ሀገር ቱርክ ሲሆን በቱርክ ውስጥ 84 ሺህ መስጂዶች ይገኛሉ። እጅግም ውብ ናቸው ማሻአላህ። 6ኛ ደግሞ የሙስሊሞች ታሪካዊ ስፍራ የረሱላችን ሰለላሁ ዐለይሂ ወሰለም ሀገር ሳውዲ ሲሆን በሳውዲ ውስጥ 99 ሺህ መስጂዶች ይገኛሉ። 5ኛ ደግሞ ባለብዙ ስልጣኔ ባለቤት የሆነችው የቅርብ ጎረቤታችን ግብጽ ስትሆን በግብጽ ውስጥ ከ113 ሺህ በላይ መስጂዶች ይገኛሉ። ቀሪዎቹን አራቱን ከመናገሬ በፊት ቤቶና የንግድ ሱቆ ከአፍሪካ ህብረት ቅርብ ቦታ ላይ በሚገኘው ግዙፉ ነጃሺ መስጂድ አጠገብ ከ900 ሺህ ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። የመኖሪያ ቤቶች ከባለ 1 መኝታ እስከ ባለ 3 መኝታ 30% ቅናሽ አድርገን እየጠበቅናችሁ እንገኛለን። ባለ 1 መኝታ 69 ካሬ በ5.5 ሚሊዮን ብር፣ ባለ 2 መኝታ 81 ካሬ 6.5 ሚሊዮን ብር፣ ባለ 3 መኝታ 121 ካሬ በ9.7 ሚሊዮን ብር። አጠቃላይ ዋጋ ጀምሮ የመስጊድ ጎረቤት ይሁኑ። ከላይ ባስቀመጥኩላችሁ ስልክ አሁኑኑ ደውሉ። 4ኛ ከህንድ የተገነጠለችው ብቸኛዋ የሙስሊም ሀገር ሆና የኒኩለር ባለቤት የሆነችዋ ፓኪስታን ስትሆን በሀገሯ ላይ 125 ሺህ መስጂዶች ይገኛሉ። ሱብሃንአላህ። 3ኛ ዓለም ላይ ብዙ ሙስሊም ይገኝባቸዋል ከተባሉ ቁጥር 1 ላይ የተቀመጠችው ባንግላዴሽ ስትሆን በሀገሯ ላይ 250 ሺህ መስጂዶች ይገኛሉ። ማሻአላህ። 2ኛዋን ብዙዎቻችሁ አገምቷትም ሙስሊም ከሚበደልባቸው ሀገር አንዷ ናት። ነገር ግን በጣም ብዙ ሙስሊም ይገኝባታል። እሷም ህንድ ስትሆን በህንድ ውስጥ ከ301 ሺህ መስጂድ በላይ ይገኛል። ማሻአላህ። 1ኛ ላይ የተቀመጠችው ከሁሉም በብዙ እጥፍ የምትበልጥ ሀገሯ ላይ 800 ሺህ መስጂዶች ይገኛሉ። የሚያሸልም ጥያቄ ነው። ይህንን ጥያቄ ቀድሞ ኮሜንት ላይ ለመለሰ ሰው ሽልማት ይዘጋጅለታል። ሁላችሁም ተሳተፉ። ብዙዎቻችሁ ታቋታላችሁ ብዬ አስባለሁ። ሱብሃንአላህ 800 ሺህ መስጂዶች ሀገሯ ላይ ይገኛሉ። ሁሉም ሀገር ያሉት ግን የአላህ ቤቶች ናቸው። ማሻአላህ እያላችሁ ጥያቄው ላይም ተሳተፉ። ሽልማቱ እጅግ ደስ የሚያሰኝ ነው። በደም ሼር፣ ኮፒ፣ ሊንክ፣ ሪፖስት እያደረጋችሁ አዳርሱት። ተሳተፉ።